ማርገዝ የምትፈልግ ሴት ፔሪድ ካየችበት ቀን ጀምሮ የማርገዝ እድሏን ከፍ የሚያደርጉ ቀናቶች የትኞቹ ናቸው? በዚህ ቪዲዮ አንድ ሴት በወር ውስጥ የምታረግዝባቸውን ውስን ቀናቶች እንዴት ማወቅ እንደምትችልና ተፈጥሯዊ ወይም ጤናማ የሆነውን የወር አበባ ዑደት ምን ይመስላል የሚለው እናያለን። ሰላም እንዴት ናችሁ? ዶክተር ዝማሬ ይባላለሁ። ጠቅላላ ሐኪም ነኝ። በጤናሰብ ኢትዮጵያ ሜዲካል ሚዲያ ስለ ሴቶችና ስነ ተዋልዶ ጤና የምንወያይበት ፕሮግራም ነው። ለቤተሰቡ አዲስ የሆናችሁ እንኳን ደህና መጣችሁ። ስለተቀላቀላችሁን ደስ ብሎናል። ወደ ዛሬ ርዕሳችን ስገባ አንድ ሴት የትኛው ቀን ላይ ግንኙነት ብታደርግ የማርገዝ እድሏን ከፍ ታደርጋለች የሚለውን ለማወቅ የወር አበባ ሳይክልን ወይም ዑደትን መረዳት አስፈላጊ ነው። ሳይክሉ የሚጀምረው ፔሪድ ከመጣበት ከመጀመሪያ ቀን ጀምሮ ነው። ከዚህ ቀን ጀምሮ እንቁላል እስከሚለቀቅበት ቀን ድረስ ያለው የመጀመሪያ ወቅት ነው፣ ፎሊኩላር ፌዝ ይባላል። እንቁላል ከተለቀቀበት የሚቀጥለው ፔሪድ እስከሚታይበት ቀን ያለው ደግሞ ሁለተኛው ፌዝ ነው፣ ሉቲያል ፌዝ ይባላል። ይሄ ሁለተኛው ፌዝ ለሁሉም ሴቶች ተመሳሳይ ነው፣ 14 ቀን። ስለዚህ የፔሪድ ሳይክል ርዝመት ልዩነት የሚመጣው ማለትም አንዳንዶች በ28 ሌሎች በየ30 ወይ ደግሞ 35 ቀን ሊመጣ ይችላል፣ የተለያየ ነው። ከ21 እስከ 35 ቀን ባለው ጊዜ ውስጥ ከመጣ ጤናማ ነው እና ይሄ ልዩነት የሚመጣው ከመጀመሪያው ፌዝ ወይም ፎሊኩላር ፌዝ ካልነው ምክንያት ነው እንጂ ሁለተኛው ፌዝ ወይም ሉቲያል ፌዝ ያልነው ኮንስታንት ነው ወይም ተመሳሳይ ነው፣ 14 ቀን። በወር አበባ ሳይክል ወይም ዑደት ውስጥ በጣም አስፈላጊ የሆነው ኦቪሌሽን የሚባለው ወቅት ነው። ይሄም እንቁላል የሚለቀቅበት ወቅት ነው እና ብዙ ጥንዶች ይህንን ወቅት ስለማያውቁት ወይም ስለማይጠቀሙበት ሳይወልዱ ለረጅም ጊዜ ይቆያሉ ወይም መውለድ አይችሉም ተብለው ይፈረጃሉ። ይህንን ከተረዱ በኋላ ግን አንዳንዶች አርግዘው ለክትትል ይመጣሉ። ስለዚህ ኦቭሌት የምታረጊበትን ወቅት መረዳት አስፈላጊ ነው። ይህንን ቀን ለማወቅ ወይም ቀኑን አስልተሽ ለማወቅ ትችላለሽ። በተጨማሪው ደግሞ በዛ ወቅት የሚታዩ ምልክቶችን ትኩረት በማድረግ ልትለዩ ትችላለሽ። ቀኑን አስልተሽ ለማወቅ መጀመሪያ ያንቺን የወር አበባ ዑደት ርዝመት ወይም ፔሪድ በየስንት ጊዜ እንደሚመጣ ማወቅ አለብሽ። ይህንን ለማወቅ መጀመሪያ ፔሪድ ያየሽበትን ቀን በካላንደር ላይ ምልክት አድርገሽ ከዛም የሚቀጥለው ፔሪድሽ የሚመጣበትን የመጀመሪያ ቀን ትይዣለሽ። ይሄ የፔሪድሽን ርዝመት ወይም ሳይክል ያሳይሻል። በየወሩ ተመሳሳይ ሊሆን ይችላል ወይም ደግሞ የትንሽ ቀናት ልዩነት ሊኖረው ይችላል። አማካኝ የሚባለው ቀን በየ28 ቀኑ ቢሆንም ከ21 እስከ 35 ቀን ድረስ ቢመጣ ጤናማ ነው። ቅድም ስለ ወር አበባ ስናወራ እንቁላል ከተለቀቀበት የሚቀጥለው ፔሪድ እስከሚመጣበት ቀን ያለው ወቅት ወይም ሉቲያል ፌዝ ያልነው ለሁሉም ተመሳሳይ 14 ቀን ነው ብለናል። ስለዚህ የፔሪድ ሳይክል ርዝመቱን ማለትም በየስንት ጊዜ እንደሚመጣ የምታቂ ከሆነ የሚቀጥለው ፔሪድሽ የሚመጣበትን ቀን ታውቂያለሽ ማለት ነው። ስለዚህ የሚቀጥለው ፔሪድሽ ከሚመጣበት ቀን ወደ ኋላ 14ኛው ቀን እንቁላል የሚለቀቅበት ቀን ነው ማለት ነው። ይህን ማወቅ ለምን ይጠቅማል? በአንድ ሳይክል ውስጥ እንቁላል የሚለቀቀው አንድ ጊዜ ብቻ ነው። ያ እንቁላል ደግሞ ከ12 እስከ 24 ሰዓት ውስጥ እርግዝና ካልተፈጠረ ከ24 ሰዓት በኋላ ይወገዳል። ስፐርም ወይም የወንዴ ዘር ግን አንዴ ወደ ማህፀን ከገባ በኋላ እስከ 5 ቀን ድረስ ሊቆይ ይችላል። ለምሳሌ አንድ ሴት ዛሬ ያለምንም መከላከያ ግንኙነት አድርጋ የዛሬ 4 ቀን ቢሆነው ኦቭሌት የምታደርገው ወይም እንቁላል የሚለቀቀው ያ ስፐርም እስከ 5 ቀን ስለሚቆይ 4 ቀን ጠብቆ እንቁላሉን ፈርቲላይዝ ያደርገዋል ወይም እርግዝና ይፈጠራል። የሴቷን እንቁላል ግን እንዳልነው በ24 ሰዓት ውስጥ ይወገዳል። ስለዚህ አንድ ሴት በዛ ወር ውስጥ ለማርገዝ የምትችለው በዛች እንቁላል በተለቀቀችበት 24 ሰዓት ውስጥ ያንን እንቁላል ፈርቲላይዝ ሊያደርግ የሚችል ስፐርም ወይም የወንዴ ዘር ሲኖር ብቻ ነው። አንድ ሴት ይህን ጥያቄ ጠይቀችን፣ ፔሪድ መጥቶ ከሄደ በሁለተኛው ቀን ላይ ያለ መከላከያ ግንኙነት አድርጌ መድኃኒትም አልወሰድኩም እና አሁን በዚህኛው ወር ፔሪድ ያልመጣም አርግዤ ሊሆን ይችላል ወይ ብላ፣ አሁን ሴት ፔሪዷ በየ24 ቀኑ የሚመጣ ነው ብለን ብናስብ ኦቭሌሽን ታይም ወይም እንቁላል የሚለቀቅበትን ቀን ለማወቅ ከሙሉ ሳይክል ላይ 14 ቀን ነው የምንቀንሰው። ወይም ያ ማለት የሚቀጥለው ፔሪድ ሊመጣ 14 ቀን ቀደም ብሎ ማለት ነው። ያም ቀን ደግሞ ፔሪዷ ከመጣበት ቀን በ10ኛው ቀን ማለት ነው። ፔሪድ የሚፈሳት ለ4 ቀን ነው ብለን ብናስብ ከዛ ግንኙነት ያደረገችው በሁለተኛው ቀን ነው። ቅድም እንዳለ የወንዴ ዘር ደግሞ ለ5 ቀን ያህል መቆየት ስለሚችል ኦቭሌት በምታደርግበት በ10ኛው ቀን ላይ የወንዴ ዘር እንቁላሏን ሊያገኘው ይችላል። ያ ማለት እርግዝና ሊፈጠር ይችላል ማለት ነው። ስለዚህ ኦቭሌሽን ታይም ወይም እንቁላል የሚለቀቅበትን ቀን ማወቅ አስፈላጊ ነው።
ቀኑን በዚህ መንገድ ካልኩሌት አድርገን ልናቅ እንችላለን። ግን የወር አበባ የሚመጣበት ርዝመት እርስ በራሱ የሚለያይ ከሆነ በየ27 ወይ 28 30 እንደዚህ አይነት ልዩነት ካለና 14 ቀን ቀንሰሽ ኦቭዩሌሽን ታይምን ለማወቅ ስትሞክሪ ይበልጥ ቀኖቹን ለመጠቀም ከሁሉም ትንሹን የሳይክል ርዝመት መውሰድና ከሱ ላይ 14 ቀን መቀነስ ይሻላል። ቀኑን በዚህ መንገድ ልናቅ እንችላለን። ወይም ደግሞ በቀላሉ ልንጠቀምባቸው የምንችልባቸው የተለያዩ አፕሊኬሽኖች አሉ። እነሱን በማውረድ መጠቀም እንችላለን። ሌላው ይህን ጊዜ የምናውቅበት መንገድ ደግሞ በዛ ወቅት ላይ የሚታዩ ለየት ያሉ ምልክቶችን በመለየት ነው። እነዚህም ሌላ ጊዜ የምታውቂው የብልት ፈሳሽ ከሌላው ጊዜ ቀጭንና ውሃማ ይሆናል። ያም ደግሞ ስፐርም ወይም ዲዘር በቀላሉ ወደ ማህፀን እንዲገባ ተፈጥሮ በራሱ የሚያመቻቸው መንገድ ነው። አንዳንድ ሴቶች ደግሞ የተወሰነ ጠብታ ደም ሊያዩ ይችላሉ። ኦቭዩሌሽን ብሊዲንግ ይባላል። አንዳንዶች ደግሞ መጠነኛ የሆነ ሆድ ቁርጠት ሊሰማቸው ይችላል። የሰውነት ሙቀት መጠን በተወሰነ መጨመር ሊኖር ይችላል። ግን ይሄን ወቅት አስልቶ ለማወቅና ያቺን ወቅት ለመጠቀም እንዲከብድ ስለሚችል ለማርገዝ የሚያስቡ ጥንዶች ኤቭሪ አዘር ዴይ ወይም አንድ ቀን እየዘለሉ ሌላኛው ቀን ላይ ወይም በሳምንት ከ3 እስከ 6 ቀን ቢያንስ ለአንድ ዓመት ያህል ያለምንም መከላከያ እንዲሞክሩ ነው የሚመከረው። አንዳንድ ሴቶች ላይ በፔሪየድ ጊዜ ያልነው ኦቭዩሌሽን አይፈጠርም ወይም እንቁላል አይለቀቅም። ፔሪየድ እያዩ ራሱ እንቁላል ላይለቀቅ ይችላል። ለዚህ የተለያዩ ምክንያቶች አሉ። ይህንን በሌላ ቪዲዮ ስለ መሃንነት ስናነሳ እናየዋለን። ልክ ለመውለድ የምትፈልግ ሴት ፈርታይል ፔሪየድ ወይም መውለድ የምትችልበትን ወቅት እንደምትመርጥ ሁሉ መውለድ የማትፈልግ ሴት ደግሞ ሴፍ ፔሪየድ ወይም የማታረግዝበትን ጊዜ ትመርጣለች። ይህንን እንደ ወሊድ መቆጣጠሪያ መንገድ መጠቀም ፌለር ሬቱ ወይም ያለመስራት እድሉ ከፍ ያለ ስለሆነ ያንን ማወቅ ያስፈልጋል። ስለ ካላንደር ሜተድ ወይም ተፈጥሯዊ የወሊድ መቆጣጠሪያ ዘዴ መጠቀም የሚለውን በሌላ ቪዲዮ እንመለሳለን። ጥያቄ አስተያየት ካላችሁ በኮሜንት ላይ አሳውቁን። ራሳችሁን ጠብቁ።